ላይ የሚታወቁ ዕውቅ ኢትዮጵያውያን ከዚህ በተጨማሪ ደግሞ በርካቶችን አጭበረበረ የተባለ የድርጅት መስራችና ባለቤቶች ወደ እስር ቤት መግባታቸው ይፋ ሆኗል። ፍርድ ቤት ላይ ከቀረቡ በኋላ ደግሞ በፍርድ ቤት ውስጥ ያልተጠበቀ ክስተት ተከስቷል። እንባን ጭምር ያመጣ አንድ ክስተት ነው የተፈጠረው። ምንድነው ጉዳዩ? ምን ተፈጠረ ፍርድ ቤት ላይ የሚለውንም እናነሳለን። ሌላው እነዚህ ታዋቂ ሰዎች በዚህ ሂደት ውስጥ እንዲሳተፉ ጉድ ሰርቷቸዋል የተባለው የድርጅቱ መስራት ጥቅሞችን በመስጠት በማማለልም ጭምር ሊሆን ይችላል ወይ በማታለልም ልንለው እንችላለን። ሰዎቹ ስለ ድርጅቱ መልካምነት ስለ ድርጅቱ ተአማኒነት እንዲመሰክሩ በየሚዲያው እንዲናገሩ አድርጎ ሰዎች ደግሞ እነሱን አምነው መኪኖቹን ለመግዛት ክፍያ እንዲፈጽሙ በማድረግ ነው ትልቅ የሆነ የማጭበርበር ስራ የፈጸመው ማለት ነው ይሄ ድርጅት። ታዲያ እንግዲህ ቴክ ኢንቨስትመንት የግል ድርጅት መስራችና ባለቤቶች የሆኑት አቶ ዮሐንስ ዳንኤል ኢየሱስና ግርማይ ገብረ ሚካኤል ይህደጎ የተባሉ ተጠርጣሪዎች ታዋቂና ተጽዕኖ ፈጣሪ ግለሰቦችን በመጠቀም 1200 በላይ ዜጎችን በማጭበርበር 1.7 ቢሊዮን ብር ጉዳት በማድረሳቸው ፖሊስ በ19 አይነት የተለያዩ ወንጀሎች ምርመራውን አጣርቶ ለአቃቤ ሕግ በመላክ ክስ እንዲመሰረትባቸው ማድረጉን ተገልጿል ይለናል የኢትዮጵያ ብሮድካስቲንግ መረጃ። መጀመሪያ ላይ ክሱ የቀረበው ለአዲስ አበባ ፖሊስ ጠቅላይ መምሪያ የነበረ ቢሆንም ወንጀሉ ውስብስብና ከፍተኛም ልምድ የሚጠይቅና ድንበር ተሻጋሪ በመሆኑ ምርመራው በኢትዮጵያ ፌደራል ፖሊስ በኩል በሰፊው ሲጣራ ቆይቷል ይላል። በአሁኑ ወቅትም ተጠርጣሪ ዳንኤል ዮሐንስ ክስ ተመስርቶበት በማረሚያ ቤት ሆኖ ጉዳዩን እንዲከታተል የተደረገ ሲሆን ሌላኛው ተጠርጣሪ ግርማይ ገብረ ሚካኤል በቁጥጥር ስር ለማዋል ክትትል እየተደረገ ይገኛል ብሏል መረጃው። አክሎም ግርማይ ገብረ ሚካኤል በአውሮፓውያኑ 2010 የደቡብ አፍሪካም ዓለም ዋንጫ ወቅትም አስካሉካን በተባለ ድርጅት ስም ዜጎችን በማጭበርበርና በሚሊዮኖች የሚቆጠር ገንዘብ ይዞ ከሀገር ቢሰወርም በወቅቱ በኢንተርፖል አማካኝነት ተይዞ ለሕግ መቅረቡን የወንጀል ሪከርዱ ያመላክታል በማለትም ነው የሚጨምረው የፖሊስ መረጃም። ተጠርጣሪዎቹ ተጎጂዎችን በ90 ቀናት ውስጥ የመኪና ባለቤት እናደርጋቸዋለን በማለት 950 ሺህ ብር የክፍያው 50% ማለት ነው ቅድመ ክፍያ እንዲፈጽሙና ቀሪውን 50% ደግሞ በ5 ዓመት ውስጥ በባንክ ብድር እንዲጨርሱ በማሳመን ነው ወንጀሉን የፈጸሙት ይላል። ህዝብን ለማሳመን ሲሉ ደግሞ 148 መኪኖችን ከጅቡቲ በማስገባት 100ዎቹን ለተወሰኑ ሰዎች ማከፋፈላቸውንና ቀሪዎቹን 48 ዘመናዊ መኪኖችን በድብቅ መሸጣቸውን ፖሊስ አረጋግጧል ብሏል። በተጨማሪም 350 መኪኖች ወደ ሀገር ቤት መግባታቸውንና 400 መኪኖች ጅቡቲ ወደብ ላይ መድረሳቸውን የሚገልጽ የሐሰት መረጃም ለተጎጂዎችም ሲሰጡ እንደነበርም በምርመራው ተደርሶበታል። ነገር ግን እነዚህ መኪኖች አልገቡም። ተጠርጣሪዎቹ የኤሌክትሪክ መኪና አምራች የሆነ የቻይናው BYD ካምፓኒ ጋር ምንም አይነት ውል ሳይኖራቸውም ውል እንዳላቸው በማስመሰልና በመስቀል አደባባይ ከተለያዩ ቦታዎች በትውስት ያመጧቸውን መኪኖችም ድርጅቱ ያስገባቸው በማስመሰል የማጭበርበር ወንጀልን ፈጽመዋል ብሏል። በጅቡቲ አልፋቲዞ የተባለ ድርጅት በማቋቋም መኪኖቹን በ10% ቅድመ ክፍያ ተረክበው ቀሪውን ደግሞ 90% ክፍያም ሳይፈጽሙ ጅቡቲ ላይ መልሰው መሸጣቸውንም በምርመራም ተረጋግጧል የተባለው። ፖሊስም እንዳረጋገጠው ተጠርጣሪዎቹ ከእያንዳንዱ ተጎጂም ለቅድመ ክፍያ ለመንግስት ታክስና ለቻርጀር ማሰሪያ በሚል በአጠቃላይ 1,365,000 ብር ተቀብለዋል ነው የተባለው። የፊንቴክ ኢንቨስትመንት ድርጅት ባልተገባናም በተጋነነ መልኩ በማስተዋወቅ በህገወጥ መንገድ ከተሰበሰበው ገንዘብ ተጋሪ በመሆን የተጠረጠሩት አርቲስቶችና የማስታወቂያ ባለሙያዎች ሰለሞን ቦጋለ፣ ሰራዊት ፍቅሬ፣ ዳንኤል ተገኝ፣ አብርሃም ገዛው፣ ይገረም ደጀኔ፣ መንሱር ጀማልና ካሊድ ናስር በቁጥጥር ስር ውለው ፍርድ ቤት ቀርበዋል ነው የተባለው። ፍርድ ቤቱም በእነዚህ ግለሰቦች ላይ እስከ መጋቢት 30 ቀን 2018 ዓ.ም ድረስ የጊዜ ቀጠሮ ፈቅዷል። እነዚህ ግለሰቦችም ዕውቅናን በመጠቀም የሐሰት መረጃዎችን በማሰራጨትና እያንዳንዳቸው 8 ሚሊዮን ብር የሚያወጣም የBYD ሶንግ ፕላስ መኪናም በስጦታ በመቀበል ወንጀሉን በማሳለጥ ተጠርጥረዋል ይላል ይኸው መረጃም። የኢትዮጵያ ፌደራል ፖሊስ በማጭበርበር በህገወጥ መንገድ የተገኘን ገንዘብ ህጋዊ አስመስሎ በማቅረብና በድንበር ተሻጋሪ ወንጀሎች ላይ የጀመረውን ምርመራም አጠናክሮ እንደሚቀጥልም ነው። ነት ሜዳ ላይ ወጥቶ መፎከር ብቻ አይደለም፣ የሀገርንና የህዝብን ሀብት የሚመዘብሩ ህጋዊ ሌቦችን ፊት ለፊት ተጋፍጦ
አቁሙ ማለትም ጭምር እንጂም። ዛሬ ስለ አንዱ የቁርጥ ቀን ልጅ ስለ ገዛኸኝ ተሬሳ ጥቂትን በላችሁ በማለት በዚሁ በማህበራዊ ሚዲያ ላይ የወጣ አንድ መረጃ ያመላክታል። በማህበራዊ ሚዲያ በተለይ በቲክቶክ አዎንታ በርሲሳ ተብሎ የሚጠራ ሲሆን በትክክለኛ ስሙ ደግሞ ገዛኸኝ ተሬሳ የሚል መጠሪያ ያለው። ገዛኸኝ ቀደም ሲል በኢትዮጵያ መንገዶች ባለስልጣን ውስጥ በአካውንታንትነትና በኦዲተርነት ይሰራ ነበር። ያኔ በሙያው ስርቆትንና ምዝበራን በቅርበት የመመልከት እድል ነበረው። ዝም ብሎ መመልከትን ግን አልቻለም። የህሊና እረፍትን የነሳው ገዛኸኝ የህዝብን ሀብት የሚዘርፉትን አካላት አደባባይ ላይ ማጋለጥ ምርጫው አደረገም። ገዛኸኝ በቲክቶክ ገጹ የሚያወጣቸው መረጃዎች ተራ ወሬዎች አይደሉም። በሚሊዮን የሚቆጠር የህዝብ ገንዘብን ያስመለሱ፣ ሙሰኞችንም ያጋለጡ፣ ብዙዎችንም ያስደነገጡ እውነታዎች ናቸው ይላል ይኸው መረጃ። ነገር ግን ይህ ጀግና ብቻውን አልወጣም። በሚያጋልጣቸው መረጃዎች ምክንያት በዱላ ተደብድቤያለሁ፣ ጳውሎስ ሆስፒታል ለረጅም ጊዜ ተኝቻለሁ፣ ሕክምናም ተከታትያለሁ እያለም ይናገር ነበር። ገዛኸኝ ዛሬ ድረስ በራሱ ቤተሰብ ላይም የሚደርሰው ዛቻና ማስፈራሪያም አልቆመም ነው የሚባለው። እሱ ግን ቅንጣት ያህል አልፈራም በማለትም ይናገራል። ይህ ሰው የቤተሰብ ኃላፊ፣ የልጅ አባት፣ ድርጅቶችና ባለሀብቶች የሱን ስም ለማንሳት እንኳን ይፈሩታል። ማስታወቂያ ሊሰጡት ቀርቶ ሊጠጉት እንኳን አይፈልጉም። በዚህም ምክንያት የኑሮ ሸክሙ በላዩ ላይ ቢከብድም አሁን ግን ለህዝብ ከመቆም ወደ ኋላ አላለም። ለኛ ሲል ዋጋም እየከፈለ ያለ ሰው ነው ተብሎም እየተነገረ ነው።